ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። የሐረግ ገበታ እውነተኛ ታሪክ ከባለ ታሪኮቹ ጸሐፊው ስደተኛው ተራኪ ቤተልሔም ሰለሞን። የሐረግ ገበታ ከመንፈሳዊ ሕይወት ጋር በተገናኘ አገልግሎት እሰጣለሁ። በዚህም የተነሳ የቤተሰብ ሽምግልና ጋር በተገናኘ ሽምግልና እጠራለሁ። የእናትና ልጅ፣ የአባትና ልጅ ውርስ፣ ባልና ሚስት ጸብ የበረታበት ቦታ በጋራ ሆነን በእርቅ ማዕድ ላይ እንቀመጣለን። በቀላሉ መፍታት የሚቻል የሚባል ጸብ ባይኖርም ሽምግልና መቀመጥ በራሱ በሁለት ጎራ የተቀመጡ ጸበኞችን የጸብ መነሻ አዳምጦ ጸቡን ወደ ሰላም መቀየርና እርቅ ማምጣት ማለት ለብዙ ጊዜ ደብቀውት የነበረውን ገበናቸውን ማዳመጥ በራሱ ራስ ምታትን ያመጣል። አባቱ ከዚህ ዓለም በሞት ከተለዩ በኋላ ከአምስት እህቶችና ወንድሞቹ መካከል የመጀመሪያ ልጅ ቢሆንም የራሱን ኑሮ ስላልመሰረተ ከእናቱና ከአባቱ ጋር የኖረው ልጃቸው ቤቱን ብቻውን ለመያዝ ስለፈለገ ከእናቱ ጋር ጸብ ሲገጥም የሚውለው ሰው በእናቱ ጠያቂነት እርቅ ስንቀመጥና ምክንያቱን ስንጠይቀው በቃ እሷን እያየሁ መኖር የለብኝም ብሎ እናቱን ከፍ ዝቅ እያደረገ መስደቡ ሳያንስ ለድብድብ ከመቀመጫው ተነስቶ በገላገል ነው የተረጋጋው። ጊዜ ወስዶ እንዲያስብበት ተለምኖ ለሌላ ቀን ቀጠሮ ይዘን ተለያየን። ከተያዘው ቀጠሮ በፊት እናት በልጃቸው ተደብድበው ሆስፒታል ገቡ። ከሆስፒታል ሲወጡ ፖሊስ ክስ እንዲመሰርቱ ቢጠይቃቸውም ከልጄ ጋር ፍርድ ቤት አልቆመም ብለው አሻፈረኝ አሉ። መኝታ ክፍላቸውን ዘግተው መኖር አለመኖሩን እያዩ ሲወጡና ሲገቡ የነበሩት እናት አድፍጦ ጠብቆ በድጋሚ ድብደባ ይፈጽምባቸዋል። ድብደባው ቀላል ስላልነበረ እናት ከሞት ተርፈው በተወረወረባቸው ድንጋይ የግራ እግራቸውን ጣቶች አጥተው ሕክምናቸውን ጨርሰው ከሆስፒታል በወጡ ጊዜ አሁንም ከወለድኩት ልጄ ጋር በፍርድ ቤት አልቆመም ብለው ለሽምግልና በተቀመጥን ጊዜ ከምትገለኝና ከርቸሌ ከምትወርድ የምትፈልገውን በሕይወቴ ብፈጽምልህ ይሻላል አሉት። እቤቱን ለቀሽ ውጪ ይላቸዋል። ለቀቄማ የትም አልወድቅም፣ ይሸጥና እንከፋፈል ሲሉት በደስታ ተስማማ። ይህን ጊዜ ነው የራሳቸውን ኑሮ የጀመሩት ታናናሽ እህትና ወንድሞቹ በሽያጭ
የሚገኘውን ድርሻቸውን ለመውሰድ የመጡት። እስከዛች ሰዓት ድረስ አይነ ልቦናው ተደፍኖ የነበረው ልጃቸው በቤቱ ሲሸጥ እናት እኩሌታውን ሲያገኙ የተረፈውን እኩሌታ ደግሞ እህቶቹና ወንድሞቹ አብረውት እንደሚካፈሉ አላስተዋለውም ነበርና በቃ ይቅርብኝ፣ ሰላማዊ ሕይወቴን ከእናቴ ጋር መኖር እፈልጋለሁ ቢልም እናት በሕይወቴ የሚያሰጋኝ ሰው ስለሆነ በቃኝ አሉ። በተራው ሽማግሌዎቹን ሰብስቦ ሁለተኛ ይህንን አላደርግም፣ እቤቱ ሲሸጥ ሜዳ መውደቄ ነው፣ የሚደርሰኝ ገንዘብ እቤት መግዛት አይደለም፣ ተከራይቶ 2 ዓመት ለመኖር አያስችለኝም ሲል እናት በተራቸው በቃኝ ብለው ስለወሰኑ እቤቱ ተሽጦ ድርሻው ተሰጠው። እናትም ቤት ገዝተው አድራሻቸውን አጥፍተው መኖር ጀመሩ። እርሱም እንደፈራው ገንዘቡን በቤት ክራይና በጫት ጨርሶት ጎዳና ወደቀ። እናት ከዓመታት በኋላ አረፉ። ያኔ ደግሞ የገዙትን ቤት እወርሳለሁ ብሎ ተስፋ አድርጎ ነበር። እናት ግን በሕይወት ዘመናቸው እያሉ ንብረታቸውን ለመቄዶንያ ተናዘው ስለነበር ያሰበው ሁሉ ሳይሳካ ቀረ። ሌላው የእርቅ ገበታ ላይ ያገኘሁትን ደግሞ ላካፍላችሁ። 4 ልጆች ያላቸው ባልና ሚስት ሽምግልና ስገባ የሽምግልናውን ጥሪ ያቀረበችው ሚስት ስትሆን ባል ከአፉም አንድ ክፉ ቃል አይወጣው። ነጋዴ የሆነው ባለቤቷ ሲሰራ ቀን ከሌሊት አይመርጥም። ልጆች ነው የምታሳድገው እሷ። ችግሩ ግን ምን እንደሆነ ስትጠየቅ ጊዜ የለውም፣ ለኔ አያዝናናኝም፣ ብር ደስታ ሊሰጠኝ አይችልም፣ አብረን የምንገባበትና የምንወጣበት ጊዜ አልሰጠኝም ነው የምትለው። እሱ በበኩሉ ቅዳሜና እሁድን ከከተማ ውጪ ካልሆንኩ በስተቀር እሷንና ልጆቼን ይዤ አብሬያቸው ነው የማሳልፈው ነበረ መልሱ። ችግሩ ምንም ባይደረግላትም ደስተኛ መሆን ስላልቻለች ግራ ገብቶኛል አለ። ሚስት ካልተፋታው ብላ ችግር ፈጠረች። መፍትሄ ይሆናሉ ብለን ያሰብናቸውን ነገሮች ሁሉ አስቀመጥንላት። ፈጽሞ ልትቀበለው ግን አልቻለችም። ከአንዳንድ ከተረዳናቸው ምክንያቶች ከሆነ በተለያየ ምክንያት ከተዋወቀቻቸው ወንዶች ጋር በነበራት ግንኙነት ውጩን ማለት አብዝታ ቢሆንም ከባለቤቷ ይልቅ በትንንሽ ነገሮች ጭምር እንዲፋቱ ተደጋጋሚ ጥያቄን ታቀርብ የነበረችው ሚስት ነበረች። ባል ልጆቹ ያለ እናት ሲያድጉ ማየት ስለማይፈልግና ለባለቤቱ ፍቅር ስለነበረው ነገሮችን አይቶ ባላየ ያሳልፋቸው ነበረ። ውጩን ማለት ያበዛችው ሚስት በጠየቀችው መሰረት በተደጋጋሚ ለእርቅ ብንቀመጥም ስላልተሳካ በጠየቀችው መሰረት
በፍቺ ተጠናቀቀ። አባት ልጆቹን እያሳደገ ሰላማዊ ኑሮውን መኖር እንደጀመረ 3 ዓመታት አለፉ። በትዳሯ ውስጥ ሳለች የማታውቀው ዓለም ውስጥ ያንሳፍፏት የነበሩት ወንዶች ሁሉ በየተራ ጥለዋት ሲሄዱ ከእናቷ ጋር መኖር ሲሰለቻትና ጥፋተኝነት ሲሰማት በተራዋ እናስታርቃት በጠየቀችው መሰረት ባለቤቷን ስንጠይቀው ልጆቼን አማክሬ መልስ እሰጣቸዋለሁ ብሎ ቀጠሮ ሰጠን። ልጆቹ 2 እሺ ሲሉ 2 ደግሞ ፈቃደኞች ሳይሆኑ ቀሩ። አባት ድምፅ ከመስጠት ተቆጠበ። ስለዚህ የእርቅ ገበታ የቀረብነው ከ14 እስከ 18 ዓመት ዕድሜ ክልል ከነበሩ ልጆች ጋር ነበር። በእናታቸው ላይ የያዙትን ቂም አንድም ሳይቀር እያለቀሱ ከነገሩን በኋላ ያንን ስህተት በድጋሚ የማትፈጽም ከሆነ መግባት ትችላለች ብለው በእናታቸው ላይ ወሰኑ። እሷም በተዘጋጀው የመጨረሻ የእርቅ ገበታ ላይ ቀርባ ባለቤቷና ልጆቿን ይቅርታ ጠይቃ ወደ ቤተሰቡ ተቀላቀለች። ተፈጸመ። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።